የ5000 ዩሮ ተከፋይ ይሆናሉ። የዕለት ተዕለት ግብይት ዕቃዎችም ቢሆን በዓለም ላይ ካለው ገበያ ይልቅ በኤስቶኒያ ቅናሽ አላቸው። ለዚህም ይመስላል ጎረቤት ፊንላንዳውያን በየቀኑ በታንኳ አቋርጠው ለሸመታ ኤስቶኒያን የሚዘይሯት። በዚህ ትንሽዬ ሀገር ውስጥ ከ400 እስከ 500 ዩሮ ቅንጡ ስቱዲዮችን ለወር አንደላቆ ያኖሮታል። ጽዱና ባለመኝታ አፓርታማዎችን ከፈለጉ ደግሞ እስከ 1000 ዩሮ ድረስ ያገኛሉ። ዝቅ ካለው ከግለሰቦች መኖሪያ መንደር ውስጥና ግሮሰሪዎች ውስጥ ከመረጡ ደግሞ እስከ 250 ዩሮ ከፍለው ወሩን ሙሉ ድልቅቅ ብለው ይኖራሉ። እዚህ ጋር ግን ልብ ማለት ያለበት ነገር አለ። ሁሉም ዋጋዎች ላይ ከ100 እስከ 150 ዩሮ ለቤቱ ዕቃዎች ጭማሪን ይከፍላሉ። ምግብም ቢሆንም ብዛም ውድ አይደለም። 1 ኪሎ ግራም የሚመዝን የተጠበሰ ዶሮ ከ12 ፍሬ እንቁላል ጋራ እንደ ዝሆን ታፋ በገዘፈ ነጭ ዳቦ አጣጥመው በላዩ ላይ ውሃ ባልተበረዘበት 1 ሊትር ንጹህ የላም ወተት አወራርደው ከፍለው የሚወጡት $10 ብቻ ነው። የበላሁት ይንሸራሸርልኝ ካሉ በኤስቶኒያ የኮብል ጎዳናዎች ላይ መንሸራሸር የከተማ ውበትን ከዛፎች ጋር መመልከት ብቻ አይደለም። ከ100 ዓመታት በፊት በተሰሩ ኮብልስቶኖች ላይ መጓዝ በታሪክ ጎዳናዎች ላይ መጓዝም ጭምር ነው። አይ ለምን ፈልሰስ ብዬ ከተማውን ውበት እየቃኘው በፈጣን ባቡር አሊያም በመለስተኛ አውቶቡሶች እጓዛለሁ ካሉ ግን የሀገሬው ዜጋ ከሆኑ የሚከፍሉት ግብር ይጨነቅሎት እንጂ ለመጓጓዣ ትራንስፖርት 70 ሳንቲም አይከፍሉም። በኤስቶኒያ ውድ ነገር ጠቁመኝ ካሉ